የሴት ልጅ እንባ መልሶ ይከፍልሃል ይላል ያገሬ ሰው። ይህንን ታሪክ ካልተመለከታችሁ በርካታ ነገሮች እንዳመለጣችሁ ተስፋ አደርጋለሁ። ዛሬ በዚህ የአውሮፕላን ጣቢያ ውስጥ አንዲት ሴት ሀገሯን ለቃ ለመውጣት ተገኝታለች። ነገር ግን ፓስፖርቷ ውድቅ ይሆንባትና ከዚህ ሀገር መውጣት እንደማትችል ይነገራታል። በዚህ ሰዓት ነበር ድንገት አንድ የአውሮፕላን አብራሪ ባጠገቧ እያለፈ ትከሻዋን ነካ አርጎ የተጋጩትም። የምታነባ ሴት ይመለከትና የኔት ይቅርታ ምን ሆነሽ ነው የምታነቢ ብሎ ይጠይቃታል። እሷም እኔ ከዚህ ሀገር መውጣት ፈልጋለሁ፣ በሀገሬ ባለው ጦርነት ምክንያት መኖር አልቻልኩም፣ ወደ ሌላ አካባቢ ሄጄ ሰርቼ ቤተሰቦቼን መርዳት ፈልጋለሁ ጥያቄዋ ነበር። አንቺ አታልቅሺ፣ እኔ የምችለውን አደርጋለሁ፣ አንቺን እረዳሻለሁ ብሎ ወደዚያ ፓስፖርቷ ውድቅ ወዳረገችባት ሴት ተመልሰው ይሄዳሉ። በዚህ ሰዓት ታዲያ ልክ እሱን ስትመለከት እጅግ ደግ ለመምሰል የሞከረችው ሴት እኔን አይደለም የምትረጂኝ በተባለችበት ሰዓት ፊቷን ቅይርር ታደርጋለች። ምንም እኮ ማድረግ ስላልቻልኩኝ ነው፣ እንደሷ አይነት ሰዎች እኮ ከሀገር መውጣት አይችሉም ብላ ጥያቄ ታቀርብለታለች። እሱም መልሶ እባክሽ በምትችይበት ነገር ሁሉ እርጃት፣ እቺ ሴት እንደዚህ ማንባት የለባትም፣ የሴት ልጅ እንባ እኮ ከባድ ነው እያለ ይናገር ጀመረ። ታዲያ በዚህ አካባቢ በነፃነት መቆየት ትችላለሽ፣ እኔ የሆነ ሰዓት ላይ መጥቼ ዳግም አገኝሻለሁ ብሎ ቃል ይገባላታል። ነገር ግን በዚህ ሰዓት እቺ አስተናጋጅ ምንም ልትቀበላት አልቻለችም። እሱም ያልኩሽን ብቻ አድርጊ፣ እኔ መጥቼ እቀበልሻለሁ አንቺን ብሎ ቃል ይገባላታል። እሷም ፊቷ ላይ ፈገግታ ታስነብብና ሁለቱም ወደየቦታቸው ያመራሉ። እሷም ብረዳህ ደስ ይለኝ ነበር እኮ ፓይለት ብላ ትናገረዋለች። በዚህ ሰዓት ነበር አመሻሹን የሚቀመስ ነገር መብላት ስለነበረባት እሷም ወደዚህ ቦታ ትመጣና እጅግ ርካሽ የሆነውን የሚቀመስ ነገር አቅርቢልኝ ብላ ጠይቃታለች። በምን ልትከፍይ ነው? ገንዘቡ እኮ የለሽም ብላ ያቺ ሴት መጥታ ታወራት ጀመርም። እሷም ገንዘብ አለኝ ብላ ስታወጣ አሁን ገንዘብሽንም ሁሉንም ነገር የምንወስድብሽ ሰዓት ደርሷል ትላታለች። በዚህ ሰዓት ነበር